ይህ በምስሉ ላይ የምታዩት አስገራሚ ምስል ትክክለኛ ነው። ምንም አይነት ኤአይ ጄኔሬትድ የሆነና ሰው ሰራሽ አይደለም። እንደዚህ አይነት መርከቧ አየር ላይ እየተንሳፈፈችና እየሄደች የሚመስለው ክስተት ከዚህ በፊትም ይታወቃሉ። ታይታኒክን ካሰመጣት ነገር ጋር ይያያዛል። ነገር ግን ታይታኒክን ያሰመጣት የዚህኛው ተቃራኒ የሆነ ክስተት ነው። ፒራሚራጅ ይባላል ወይ ደግሞ ፋንታ ማጋና ይባላል ወይ ደግሞ በሌላኛው ስሙ ማለት ነው። ሳይንሳዊ ማብራሪያውን ልስጣችሁ። ይህ ነገር የሚከሰተው ቀዝቃዛ አየር ከስር ሆኖ ከላዩ ላይ ደግሞ ሞቃታማ ወይንም ሂትድ የሆነ አየር በሚንሳፈፍበት ሰዓት ከመርከቧ የሚመጣው ብርሃን ማለትም መርከቧ ላይ ተንጸባርቆ የሚመጣው ብርሃን በእነዚህ በሙቅና በቀዝቃዛ የአየር ክፍሎች ውስጥ ያልፋል ማለት ነው። በዚህ በሚያልፍበት ሰዓት ደግሞ ቅርጽና አንግሉ ይቀያየራል ማለት ነው። እንደሚታወቀው ብርሃን በተለያዩ ሚዲየሞች ውስጥ በሚያልፍበት ሰዓት ፍጥነቱ ይቀያየራል፣ እንዲሁም ደግሞ አንግል ይኖረዋል ማለት ነው። ስለዚህ ይህ በሚሆንበት ሰዓት ከመርከቧ የተነሳው በሙቅ ውስጥ አልፎ በቀዝቃዛ ውስጥ አልፎ ስለሆነ ተመልካቹ ጋር የሚደርሰው መርከቧን የሚያሰው መርከቧ በአየር ላይ የምትንሳፈፍ ይመስላል። ነገር ግን መርከቧ በአየር ላይ እየተንሳፈፈች አይደለም። ተመልካቹ ካለበትና ከመርከቧ የሚመጣው ብርሃን የሚያልፍባቸው ሚዲየሞች ናቸው ይህንን የሚፈጥሩት ማለት ነው። ከታይታኒክ ጋር በተያያዘ ደግሞ ይህንን ሪቨርስ ስታደርጉት ታይታኒክን ካሳነጧት ነገሮች መካከል አንዱ ነው። ያው ከበረዶ ግግር ጋር መጋጨቷ እንዳለ ሆኖ የታይታኒክ መርከብ ከመስመጧ በፊት ስታልፍበት የነበረው አካባቢ ላይ የነበረ የአየር ሁኔታ ከፍተኛ የሆነ ቀዝቃዛ አየር በባህሩ ላይ ሰፎ ነበር። ከዛ ደግሞ ከፍ ብሎ ትንሽ ሞቅ ያለ አየር ደግሞ ከዚህኛው ከቀዝቃዛው አየር ላይ ሰፎ ነበር። ስለዚህ ታይታኒክን ከውጭ ሆኖ የሚያያት ሰው ቢኖር ኖሮ ከመርከቧ የሚመጣው ብርሃን ሌላ ጊዜ እንደሚኖረው ከርቬቸር ወይንም ከርቭ የሰራ ሳይሆን ቀጥታ ይሆናል። ይህ ብቻ ሳይሆን ደግሞ ከፍተኛ የሆነ የቴምፕሬቸር ዲፈረንስ ስለነበረው ዳውንዋርድ ነው የሚሆነው። በዚህ ምክንያት ከመርከቧ ፊት ለፊት ያሉ ምንም ነገሮች በጣም ለማየት የሚያስቸግሩ የደበዘዙና ሲቀጥል ደግሞ ከሆራይዘን አቅጣጫ ያሉ ነገሮች በሙላ የመታየት እድላቸው ጠባብ ይሆናል፣ ማለትም የተሰወሩ ይመስላሉ ማለት ነው። በዚህም ምክንያት ያኔ የገጩትን የበረዶ ግግር ማየት አይችሉም። በዚህ ምክንያት ታይታኒክ ልትሰምጥ ትችላለች ማለት ነው። ስለዚህ መጀመሪያ ላይ ያያችሁት የዚህ የመርከቧ አየር ላይ ስትንሳፈፍ የሚመስለው ምስል እንደዚህ በፊዚክስ መብራራት የሚችልና እውነተኛ ነው ማለት ነው። እስቲ የተሰማችሁን ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ።